የአዲስ አበባ ከተማ ዋና ከንቲባ ወይዘሮ አዳነች አቤቤ፣ ክቡራን የአዲስ አበባ ክብርት የአዲስ አበባ አፈ ጉባኤ፣ ክቡራን የአዲስ አበባ በየደረጃ ያላችሁ አመራሮች፣ እንዲሁም የፖለቲካ ፓርቲ ከፍተኛ አመራሮች፣ ለሀገራችን አንድነትና ሉዓላዊነት መከበር ከምንም አስቀድማችሁ ደማችሁን ሕይወታችሁን ለሰጣችሁና ለምትሰጡ የጸጥታ ኃይሎች፣ ክቡራንና ክቡራት የከተማችን ነዋሪዎች እንደምን አደራችሁ። ዛሬ የተሰበሰብንበት ቀደም በመፈክሩ ላይ እንደተነገረው የፖለቲካ ልዩነት ከሀገር በታች ነው። ሀገር ከማንም በላይ ናት። ኢትዮጵያዊነት መተኪያ የሌለው መርከብ ነው። ኢትዮጵያዊነት መተኪያ የሌለው መርከባችን ነው። በዚህ ማዕቀፍ ውስጥ ነው የተሰባሰብነው። ምንም እንኳን በሀገራችን ከውስጣችን የወጡ የተልእኮ የውክልና ጦርነት የሚያካሂዱ ለወራሪና ለባንዳ በአባዜነት የተለከፉ መርከብ የሆነችውን ሀገራችንን ለማተራመስ ቢሞክሩም በተባበረ ክንዳችን እንደቁሳቸዋለን። በተባበረ ክንዳችን አሳፍረን እንመልሳቸዋለን። በእውነት ለመናገር በዚህ በተከበረውና በጀግናው በአዲስ አበባ ከተማ ነዋሪ ሕዝብና በኢትዮጵያ ሕዝብ ፊት የአዲስ አበባ የፖለቲካ ፓርቲዎችን ምክር ቤት ወክዬ ስናገር ኩራት ይሰማኛል። አንድነታችን ተጠናክሮ ይቀጥላል። ወደ ኋላ የምናፈገፍግበት አንዳችም ምክንያት አይኖርንም። ሀገራችን ኢትዮጵያ ከኛ የምትፈልገው በቁርጥ ቀን ልንከፍለው የሚገባ ውድ ሕይወታችንን ጭምር ለመስጠት እኛ የአዲስ አበባ የፖለቲካ ፓርቲዎች ምክር ቤት በቆራጥነት ከፊታችሁ ቆመን በተከበረው ሕዝባችን ፊት ቃላችንን ስንሰጥ ያለ አንዳች ማመንታት ነው። ለዚህም በመላው ሀገራችን በሚያሰኝ ደረጃ አስቀድመው መልእክቱን የነገሩን አሸባሪው ቡድን ኢትዮጵያን ለማፍረስ የመረጡትንም የአማራውን ማህበረሰብ ለማንበርከክ ሲኦል ድረስ ወርደን እንሰራለን ሲሉን ቢቆዩም የመጨረሻ ፍጻሜ ወደ ሆነው ወደ ሀገራቸው ወደ ሲኦል እነሱን ልከን ለምለሚቱን ኢትዮጵያን እንገነባለን። ወደ መኖሪያ ቤታቸው ወደ ሆነው ወደ ሲኦል እነሱን በመላክ የሁላችን ሀገር የሆነችውን ኢትዮጵያን እንገነባለን። ለዚህ ደግሞ የፖለቲካ ፓርቲዎች ኢትዮጵያን ለማፍረስ የመረጡትን የአማራን ማህበረሰብ ለይቶ ያፋረንና የአማራን ማህበረሰብ ለማንበርከክ ሲኦል ድረስ ወርደን እንሰራለን ሲሉ የነበሩት የአሸባሪው ቡድን እነሱን ወደ መኖሪያ ሲኦላቸው ልከን እኛ የጋራ ሀገራችንን እንገነባለን። ባጥንትና በደም ተገንብታ ያገኘናት ኢትዮጵያ በአያቶቻችንና በአባቶቻችን ጀግንነት ከነሙሉ ክብሯ የተረከብናት
በኔና በእናንተ ዘመን የሚጎል ክብርና የሚደፈር ሉዓላዊነት አይኖራትም። ኢትዮጵያ ጀግና ናት ስንል የአባቶቻችንን ጀግንነት ስናነሳ የኢትዮጵያ ጀግንነት በእኛ ይገለጻል። እኔና እናንተም ጀግኖች ነን። ሀገራችንን ለማዳን ያለምንም ቅድመ ሁኔታ የርዕዮተ ዓለምና የሐሳብ ልዩነትን ወደ ኋላ በመተው በማስቀመጥ ኢትዮጵያን ወደ ክብር ማማ ላይ ለማድረስ እጅ ለእጅ ተያይዘን ራሳችንን ለሀገራችን እንሰጣለን። ክብራችን ኢትዮጵያ ናት። መርከባችን ኢትዮጵያ ናት። ሉዓላዊነቷን አናስደፍርም። እንደ አባቶቻችን ቀድመን እንሞታለን። ማንኛውም የፖለቲካ አመራር፣ ማንኛውም የመንግስት ኃላፊ፣ በየትኛው ምርከን ያለ ሁሉ ፍጹም በሆነ ወንድማማች በመተሳሰብና በመፈቃቀር አንድ ለሆነው ህዝባችን አንዲት ለሆነች ሀገራችን ዋጋ እንከፍላለን፣ ደማችንን እንሰጣለን። መስራት የሚችል እጅ ይዘን ማብቀል የሚችል መሬት ያለን ለማንም ግዞት አንገዛም። ለማንም አገር ጫጫታ አንንበረከክም። በውክልና ለሚያደርጉት ጦርነት አስቀድሞ አባቶቻችን አያቶቻችን ላሳፈሯቸው የባንዳ ልጆችና የፋሽስት ጉዳይ አስፈጻሚ የወራሪ ተወካይ ለሆነው አሸባሪ ቡድን በምንም አይነት መልኩ የምናስደፍረው ሉዓላዊነት አይኖረንም። በምንም አይነት መልኩ የምናስደፍረው ሉዓላዊነት አይኖረንም። ክብርት ከንቲባ፣ የተከበራችሁ የአዲስ አበባ አስተዳደር በየደረጃው ያላችሁ ኃላፊዎች፣ ክቡራን አበው ካህናት፣ የሃይማኖት አባቶች ሁላችሁ፣ በየደረጃው ያላችሁ ጥሪ የተደረገላችሁ እንግዶች፣ ሃይማኖት ሊኖር የሚችለው አገር ሲኖር ነው። ማንነት ሲኖር ነው። ነፃነት ሲረጋገጥ ነው። የትኛውም እምነት ሊያመልክ የሚችለው ሊያስመልክ የሚችለው ምንም አይነት እንቅስቃሴ ሊደረግ የሚችለው ኢትዮጵያ ከነሙሉ ክብሯ መኖር ስትችል ነው። ኢትዮጵያን ከነሙሉ ክብሯ ለማኖር ከኔና ከናንተ ምን ይጠበቃል? በጋራ መቆም፣ በአንድነት መቆም። አንድነት ኃይላችን ነው። ኢትዮጵያዊነት ክብራችን ነው። ኢትዮጵያዊነት የተሳፈርንበት መርከባችን ነው። መርከቢቱን የሐሰትም ሆነ አንዳንድ እውነት የሚመስሉ ማይበል ሊነቀንቋት ቢያስቡ እንኳን አይጥሏትም። የሚዲያ ባለሙያዎች፣ ማህበረሰብ አንቂዎች፣ በተለይም ማህበረሰብ አንቂዎች በጣም ስናነቃና የተሰመረበትን መስመር ስናልፍ መሰንጠቅ እንዳይፈጠር ማሰብ አለብን። ልናሰምርበት ያስፈልጋል። ሁሉን በአንድ ሐሳብ፣ በአንድ ቀን ሌሊት፣ በአንድ ጀንበር መጠቅለል አይቻልም። የራሳችንን ስሜትና ፍላጎት ብቻ መከተል አይቻልም። በአንድነት እንቆማለን ስንል ሚዲያው በአንድነት ሊቆም ያስፈልጋል። የተቃጣብንን የሐሰት ፕሮፓጋንዳ ዘመቻ ለመቀልበስ የግልም ሆነ የመንግስት ሚዲያዎች አገራችንን ማዕከል አድርጋችሁ ይህንን ወረራ ለመቀልበስ እንድትሰሩ ጥሪ ማድረግ እፈልጋለሁ። አክቲቪስቶች፣ ማህበረሰብ አንቂዎች የምትሰሩት ነገር ክብር የሚገባው ቢሆንም
ኃላፊነት የጎደላቸው ሰዎች እንዳሉ መዘንጋት የለብንም። አገራችን በእጃችን ላይ ያለች እንቁላል ናት። እንዳንጥላት አጥብቀን ልንይዛት ያስፈልጋል። በእኛ መሳሳብና መገፋፋት ስሜታችንን በመከተል ኢትዮጵያን ዋጋ እንዳናስከፍል ያለፈው ዘመን ይበቃል። ለ27 ዓመት የከፈልነው ዋጋ ለ27 ዓመት የከፈልነው ዋጋ ይበቃል። ከዚህ በኋላ ያለን የ27 ዓመት የባርነትና የጨለማ ጉዞ ጀግኖች ወንድሞቻችንና ጓዶቻችን ነመልኬ ጎቤ ሌሎቹንም ጀግኖች በኦሮሚያና በአማራ ክልል ወጣቶች የመጣውን በመላው የሀገራችን ወጣቶች የመጣውን የነጻነት እስትንፋስ ለመዝጋት የሚፈልጉ ኃይሎችን አንታገስም፣ ዋጋ እንከፍላለን። ለሀገራችን እጅ ለእጅ በመያዝ አብረን እንቆማለን። አመሰግናለሁ።